ተአምረ ማርያም ሲነበብ በቃ ተከክሎን እሺ አስረዳን። መጀመሪያ ምን ተአምረ ማርያም ሲነበብ ቅዱስ ቁርባን እንደወሰደ ይቆጠራል አይቆጠርም? ሰምተህ ታውቃለህ ወይ? ሰምተህ አታውቅም ማለት? አዎ ሰምቻለሁ። ከእናንተ ቤተክርስቲያን ሲነገር ሰምቻለሁ። ንባቡን ንገረኝ ምን እንደሚል። እሺ ንባቡ ምንድን ነው የሚለው? ተአምረ ይህንን ቅዱስ ቁርባን መውሰድ ባይችል ተአምሯን ሰምቶ ይሂድ፣ ተአምሯን የሰማው ሰው ቅዱስ ቁርባን እንደወሰደ ይቆጠርለታል ይላል። ኦኬ እንደዛ። ትንሽ ጠጋ አደረክ። ጥሩ ንባቡን ልበልልህ። እሺ ስለማታውቀው ንባቡን ልበልልህና ከዛ በኋላ እሱ ላይ ስለማታውቀው አትበል። ፖለቲካ ትስራ፣ ቡድን እናውጣዋለን። እሺ አሁን እኛ እኮ በቤተክርስቲያን ውስጥ ያለ ነው። ይኸው እየነገርኩ ነው። ትክክል አይደለም ያልከው ንባቡን ትክክል አላልከውም። ስለዚህ አንተ በልልኝ። እሺ የሚለውን መሰለህ የቻለ ይላል። በደንብ ስማኝ። የቻለ ስጋውና ደሙን ተቀብሎ ተአምሯን ሰምቶ ወደ ቤቱ ሂድ። በደንብ ስማኝ። ይሄን ሰምተህ ታውቃለህ? ሲጀምር እንደዚህ ነው የሚለው ንባቡ። የቻለ ሰነቡት ሰምቻለሁ። ልክ ነው ሰምቻለሁ። እሺ የቻለ ማለት ነው ንገረኝ። መውሰድ የሚችል ማለት ነው። ቅዱስ ቁርባኑ እኮ የሚችለው በኦርቶዶክሳዊ ቤተክርስቲያን አንድ ሰው ቅዱስ ቁርባንን መውሰድ ይችላል የሚባለው ምን ሲያደርግ ነው? አሁን ወደ ሌላ አታስቀይስ። ወዴትም ዛሬ የምትሄድበት ቦታ የለም። አሁን ቅዱስ ቁርባኑን እንደወሰደ ይቆጠርለታል አይወሰድለትም? ቤሊ እባክህ እንደ ትልቅ ሰው እናርግ ዲስከሽኑ ወንድሜ። አይደለም ሌላም ጊዜ ከእኔ ጋር ለመወያየት ይኸውልህ ይሄን ነው። እኔ አላንቀሳቅስህም። ይቆጠርለታል አይቆጠርለትም? ዛትሴት አሁን ሌሎቹ ላይ እንደምትሰራው ፖለቲካ ልትሰራብኝ አችልም። አንተ ግን ምንድነው በስራ በኢየሱስ ስም እንዴ ቃሉ የሚለውን አይደለም ምን ትንፈራፈራለህ እኮ? ቃሉ ያለውን አልኩት እኮ ይቆጠርለታል ይላል። እሱ በዛ ይዟዟል። በቃ አንተ የምትለው ልክ አይደለም እኮ ያንብብልኛ። ምንድነው እኔን እያለ የሚጠይቀኝ? አስረዳናለሁ እኮ። እሺ ዝም በል ሚውት። በጣም ጥሩ ያሬዱ። እሺ ቤሊ ካላወቀው እየረዳንክ ነው። እሺ ስለዚህ ስማ አዳምጥ። የቻለ ተአምሯን ሰምቶ ስጋው ደሙን ተቀብሎ ወደ ቤቱ ይሄድ ይላል። ያልቻለ ግን ይላል ያልቻለ ግን ተአምሯን ይስማ ይሆንልኛ ይደረግልኛል ብሎ ቢያምን ስጋው ደሙን እንደተቀበለ ይቆጠርለታል ይሆንለታል ይላል። አሁን በደንብ አስተውል። የቻለና ያልቻለ የሚል ክፍል አለው ንባብ ውስጥ። የቻለ ስጋው ደሙን ይቀበል ተአምሯን ይስማ ይላል። ያልቻለ ደግሞ ይላል። አሁን አንተን የምጠይቅህ የቻለና ያልቻለ የሚለው መጀመሪያ የቻለ ሲል ምን ማለት ነው? ያልቻለ ሲል ምን ማለት ነው? መልስልኝ። ካላወቅከው አላወቅኩትም በለኝ። አሁን ማሳዳቴ ሊቀጥል። ዋናው ጥያቄያችን አንድ መጽሐፍ መነበብ ከቅዱስ ቁርባን ጋር እኩል ነው አይደለም? እሱ ነው ጥያቄያችን። ወደ ጥያቄ እሱ አይደለም። መጀመሪያ ጥያቄ እሱ አልነበረ። እሱ ነው ጥያቄው። ጥያቄው አንድ መጽሐፍ መነበብ እና ቅዱስ ቁርባን እኩል ነው ወይ? በቃ ስለዚህ ልመልስልህ። በቃ ስለማታውቀው ልመልስልህ ቤልዬ ወንድሜ። እሺ አላውቀውም። በቃ አዋቂ ነህ አንተ መልስልኝ። እሺ እኔ አዋቂ ነኝ አላልኩም። አንተ የማታውቀውን ነገር ስላልክ እኔ ደግሞ የማውቀውን በቤተክርስቲያን ስላለው አንተ ሜይ ቢ ስለማታውቃት ቤተክርስቲያን ነው። ስለዚህ ስለማታውቅ ስለምናታውቅ እያልክ ፖለቲካ ወደ ታች አትስራ ነው የምልህ እኮ። ችግር የለውም። የማታውቀውንም አታውቅም ማለት ፖለቲካ አይደለም፣ እውነት ነው የምነግርህ። በቃ ስለዚህ አንድ መጽሐፍና ቅዱስ ቁርባን እኩል የሆነበትን በዓለም ደረጃ ከሐዋርያቱም ከነቢያቱም በቃ ቤሊ ላሰናብት ነው ጌታ በሚያውቀው በቃ የእውነት እስቲ ቃሉ የሚለውን ተአምሩ የሚለውን እስቲ እናዳምጥ። በቃ እናዳምጥ እባክን፣ በጌታ ፍቅር ልለምነ እባክን። አመት በዓል ነው ዛሬ። ቢቻለን እኮ የሆነ ፈታ ዘና ነው ማለት ያለብን አባቴ። እሺ ያሬዱ ቀጥል። እሺ እዚህ ውስጥ እኮ የከተተን የአንተ ሁለት ማሊያ መልበስ ነው ወይ? አንዱን አውልቅና አንዱን እንትን በል። ችግር የለውም። በቃ ከሰሞኑ ይሆናል። ጠብቅ። ነግሬሃለሁ። ቦሌ መድኃኔዓለም አዲስ አበባ የሄድኩባት ቤተክርስቲያን ናት። እዛ የጥምቀት ስርዓቴን አድርጋለሁ። ችግር የለውም። አብሽር፣ እንዳያሳስብ። ትላንትና ነበርኩ ብለህ ካድካቸው እኮ ዛሬ። ትላንት ገብቻለሁ ብለህ አልነበር? እሺ አሁን ስማኝ። አሁን ያሬዶ እዚህ ጋር ላለ እንዴ? አዳምጠኝ ያሬዶ። አንድ ሰው ኦርቶዶክስ ነው የሚባለው በኦርቶዶክሳዊ በሆነ ቀኖና በስርዓቷ ከሄደ ንስሐ ከገባ ከተጠመቀ ሚስጥረ ቁርባን ከወሰደ በኋላ ነው አይደል ኦርቶዶክስ የሚባለው? ግዴታ ነው። እኔ አሁን ኦርቶዶክስ ነኝ አይደለም? ቴንኪው አመሰግናለሁ። በቃ ቤሊ ኦርቶዶክስ አይደለም። ኦርቶዶክስ የሚያስብለው
የቤተክርስቲያኗን ቀኖና ስርዓት ጴንጤ ደሜ ምንድን ነው አሁን? ጴንጤ ውሸት ውሸት ውሸት። በእኛ ስም አታጭበርበር። እሺ ሚውት አድርጓ። እኔ ኦርቶዶክስ የምባለው በእኛ ስም ልታጭበረበር ደሜ ተቀጥራ ልታጭበረብራችን ነው። በእኛ ስም ችግር የለውም። በእኛ ስም በቤተክርስቲያኗ ስም ስጠመቅ በአብ በወልድ በመንፈስ ቅዱስም ተጠምቄ ምስጢረ ቁርባን ወስጄ ማህተብ ባንገቴ ላይ ሳደርግ የዛኔ ሙሉ ወንጌል ተባረሃል? አልተባረርክም? በደብዳቤ አልተባረርኩም። አሁን ወደ ትምህርቱ ልጅ ተባረሃል? አልተባረርክም? ከታች ያሉት ወደ ትምህርቱ ልጅ እሺ መልካም ደሜ ኦርቶዶክስ አይደለም። አሁንም እናገራለሁ። ኦርቶዶክስ መሆን ከፈለገ ኦርቶዶክስ ሆኛለሁ ብሎ ሚዲያ ላይ በመናገር አደም ኦርቶዶክስ የሚኮነው ኦርቶዶክስ አንድ ሰው መሆን ሲፈልግ በቀደም ሚዲያ ላይ ኦርቶዶክስ ነኝ ብሎ ከነዘማሪያም ጋር ሲያወራ ነበር። ዝም ብዬ እንዳዳመጥኩ በቃ ታችሁን በቃ አባት ታችሁን መማር ከፈለግ ተማር፣ አለበዛ ግን ታችሁ ለወርድ ነው። ዋን ሞር ታይም በቃ ዝም ብዬ እንዳዳመጥኩ አዳምጠኝ ቤሊ ፕሊዝ አዳምጠሽ ሰው አንድ ሰው ኦርቶዶክስ መሆን ሲፈልግ መፈለጉ በብቻው ኦርቶዶክስ አያሰኘው። ምንም ነገር በቃ እኔ ኦርቶዶክስ መሆን እፈልጋለሁ ስላለ ወይ ደግሞ አክት ስላረገ ወይም የኦርቶዶክስን ነገር ስላረገ ፍላጎቱ አለው፣ እንጸልይለታለን ወደ ህብረቱ እንዲመጣ። ወደ ህብረቱ መምጣቱ ግን ኮንፈርም የሚደረገው ቀኖና ይዛል፣ ይጠመቃል፣ ስጋው ደሙን ይቀበላል፣ ማህተቡን ያስራል አንገቱ ላይ፣ ከአብ ከወልድ ከመንፈስ ቅዱስ ልጅነትን ያገኛል። ስለዚህ የዛን ሰዓት ኦርቶዶክሳዊ ብለን እኛም አብረን በቤተክርስቲያን ህብረት አድርገን ቅዱስ ቁርባኑን ከተቻለ እንዲሁም አብረን ተቀብለን ከሱ ጋር ወደ ህብረቱ እንቀበሏለን ማለት ነው። ከዛ ውጭ ግን ደሜ ኦርቶዶክስ አይደለም እኔ እስከማውቀው፣ ምክንያቱም ኦርቶዶክስ የሚያሰኘው ነገሮች ስላሉ ማለት ነው። ከዛ ውጭ ግን መሆን ስለፈለገ ብቻ አሁን በሁለት ማሊያ ያጭበርብር ያልክ ነው ያደለው። እሺ ልጨርስ። እኔ አሁንም ኦርቶዶክስ አይደለም ደሜ። ይሄ ሁለት ማሊያ መሆን አይደለም። እኔ እስከማውቀው ኦርቶዶክስ አይደለም። በቃ አለቀ። ይኸው ኮንፈርም እያደረኩልህ ነው። ከዛ በኋላ እሱ ፕሮቴስታንት ነኝ ብሏል። ፕሮቴስታንት ነበር። ኦርቶዶክስ ሆኖ የሚሆነው ሲጠመቅና ቅዱስ ቁርባን ሲቀበል ነው። ያን እስካላደረገ ድረስ ኦርቶዶክስ አይደለም። መሆን ከፈለገ ፕሮቴስታንት መሆኑን ታውቃለህ? ሬዶ ታውቃለህ ወይ መሆኑን ታውቃለህ? ከቸርች በደብዳቤ መባረሩን ታውቃለህ? እኔ እኮ ኦርቶዶክሳዊ ነኝ። ስለዚህ አንድ ቸርች ከሱ ጋር መሄድ አይደለሁም፣ ከአንተ ጋር ነው የሚሄደው አይደል? እኔ እኮ ምንም አንግባባም ያለ ነው። ልጨርስ ግን ጥያቄው ስለተነሳ ሜይ ቢ ሌላም ጊዜ ከተነሳ ሊጠይቁ ስለሚችል ከዛ መምር ስላለቅ እንቀጥላለን። ተአምር ስንት ነው? ይህንን አለኝ መጽሐፉ ስላለ ተአምሩ መግቢያ ነው። የተአምሩ የመጀመሪያው ተአምሩ ሲጀምር ይሄ ተነበው ነው፣ መግቢያ ነው። መግቢያ ሆነበትም ምክንያት አለው። ምክንያቱም መግቢያ ሁል ቀን ዋናው ምዕራፍ ከመነው በፊት የዕለቱ ተአምር ከመነው በፊት እንደ መግቢያ የሚነበብ ነው። ስለዚህ ምን ይላል? የቻለ ስጋው ደሙን ተቀብሎ ተአምሯን ሰምቶ ወደ ቤቱ ይሄድ ይላል። ከዛ ደግሞ ያልቻለ ይላል። ያልቻለ ደግሞ ስጋው ደሙን መቀበል ያልቻለ ማለት ነው። ተአምሯን ይስማ ይሆንልኛ ይደረግልኛል ቢል ይላል። በደንብ አስተውሉ። ይሆንልኝና ይደረግልኛል ቢል ስጋው ደሙ እንደተቀበለ ይቆጠርለታል፣ ይሆንለታል ይላል። ሆነለት አይልም። አስተውሉ። ይሄ ሰው ተመልሶ ስጋው ደሙ መቀበል ግዴታው ነው። ግን ምን ማለት ነው የሚለውን እንፍታው። የቻለ ስጋው ደሙን ይቀበል ሲል የቻለ የተባለው ምንድን ነው? ቀኖና ገብቶ ንስሐ ገብቶ ኃጢአቱን ተናዞ የበደለውን መልሶ ወንድሞቹ የበደላቸው